እነዚህን ሰዎች ስታዩቸው ምንድን ነው የሚሰማችሁ? ትዝ የሚላችሁ ነገር ምንድን ነው? እኔ እነዚህን ሰዎች ገና አንድ ላይ ሲቆሙ ሳያቸው ያ ካምፓኒ ነው ትዝ የሚል። መኪና አስመጣላችኋለሁ ብሎ እጥብ ያደረጋቸው ካምፓኒ ባዚ። ይሄ ካምፓኒ ይህን ስራ ሲሰራ ትልቁን ድርሻ የተወጡት እነዚህ ሰዎች ናቸው። በተለይ እንደ ወንድም ካሊድ ያሉ ያላቸውን ታማኝነት ያላቸውን ብርኩና በመኪና ይሸጡ በገንዘብ የሸጡ ሰዎች ናቸው። እነዚህ የተሰበሰቡ ደግሞ ሲቀመጡ እንዴት ሲቆሙ ሁሉ ጊዜ እንደዚህ ነው የሚቆሙት ለምዶባቸው። እና እነዚህ ሰዎች መንግስትም ሊጠይቃቸው አልቻለም። እነሱም ህብረተሰቡን ይቅርታ አጥፍተናል ሊሉ አልቻሉ። አይናቸውን በጨው አጥበው አሁን ደግሞ ብቅ ብለው ቻሌንጅ ይሉናል። ቻሌንጁ ደግሞ የካሊድ ፋውንዴሽን 10 ሚሊዮን ብር ሊሰጠው ነውና ቱኤፍ ፕሮፐርቲስ የተባለ ሪል ስቴት የሱን አካውንት እና የራሱ የካሊድ ፋውንዴሽንን ቲክቶክ አካውንት አንዳንድ ሚሊዮን ብር አስገቡልን፣ አንዳንድ ሚሊዮን ፎሎወር አስገቡልን እባካችሁ፣ አዶናይንም ሜንሽን አድርጉት እያሉን ያሉት። አንዴ ብርኩናችሁን ሸጣችሁት እኮ ያላችሁን እንትን በገንዘብ ለውጣችሁታል። ተመልሰን አንታለልም እኮ። ከዚህ በፊት ታስታውሱ እንደሆነ ሰለሞን ቦጋለ የተባለው ግለሰብ በ6 ቢሊዮን ብር ሆስፒታል ሰራለው እርዱን ሲል ማንም ኢትዮጵያዊ ነው የለቀቀለት። የእሱንም እንጠያየቃለን፣ ገና አንላቀቅም። ኦልሬዲ አንድ ያቂመናል፣ ቂም አለብን ከእናንተ ጋር። አሁንም መጡና እየለመኑን ያሉት ኦልሬዲ ወርደዋል። ከህብረተሰብ ታማኝነት ዝቅጠት ላይ ደርሰዋል። ወርደው ታች ነው ያሉት። ስለዚህ እና አዶናይን ይለምናሉ። ቱኤፍ ፕሮፐርቲም የምትባለው ሪል ስቴት ፋውንዴሽኑ ህፃናትን የሚረዳ ከሆነ ጎዳና ተዳዳሪዎችን እየረዳ ካለ ካየኸው ቻሌንጅ አያስፈልገውም። እንደዚህ አይነት ቻሌንጅ ምን ማለት ነው? ይሄ እንተ ስጦታ እኮ አይደለም። ይሄ እየገዛ 1000 አረግልሃለሁ 10 ሚሊዮን ብር 1 ሚሊዮን አረግልሃለሁ 10 ሚሊዮን ብር ትሰጠኛለህ። ይሄ ግዢ ነው፣ ልውውጥ ነው፣ ንግድ ነው እንጂ እርዳታ አይደለም። እውነት እያረገ ከሆነ ካሊድ ሄዶ መስጠት ነው። 10 ሚሊዮን ብሩ አለቀ።